አሰላም አለይኩም አህላ ወሰህለን ውድ የቻናሌ ቤተሰቦች እንኳን በሰላም መጣችሁ ወደ እኔ ቻናል። ዛሬም አረበኛ ንግግር በአማርኛ ተርጉሜ ይዤላችሁ መጥቻለሁ። ለአዲሶች ሼር፣ ላይክ፣ ሰብስክራይብ በማድረግ ጀምሩ ማለት ነው አዲስ ለሆናችሁ። እሺ፣ አንደኛ ጂቢ ጂቢ። በአረበኛ ጂቢ ማለት አምጪ እንደማለት ነው። በአረበኛ ጂቢ ማለት አምጪ ማለት ነው። ወዶችዬ ጥያቄ ከፈለጋችሁ ጠይቁኝ፣ በኮመንት ስር እመልስላችኋለሁ። ጠይብ ውዴ 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 ማለት በአረበኛ አድርሺ አድርሺ ማለት ነው። ወደ አረበኛ ለማታናቡ በእንግሊዘኛ አድርጌ በአማርኛ ተርጉሜ ጽፌላችኋለሁ። እንግዲህ ተረዱት። ውዴ ማለት አድርሺ ማለት ነው ወዶች። ረጀይ 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 ማለት መልሺ። የሆነ ነገር አምጥተሽ ለመመለስ እንድትመልሽ እስከፈለገች ምን ትላለች? ረጀይ ትልሻለች። ይሄ ማለቷ መልሺ ማለቷ ነው። ጠይብ ሺሊ 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 ማለት አንሺ። ሺሊ ማለት አንሺ፣ የሆነ ተቀመጠ መሬት ያለው ነገር ያኔ ሺሊ ማለት አጠቃላይ አንሺ ማለት ነው። ከመሬት የሆነ ነገር አንሺ፣ ያስወግጂ እንደማለት ነው። ጠይብ እርሚ 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 ማለት በአረብኛ እርሚ ማለት ጣይ ማለት ነው። የሆነ ነገር ቆሻሻ ነገር ይሁን ምንም ይሁን የሆነ የማይፈለግ ነገር ምንድን ነው የሚሉት? እርሚ ይላሉ። እርሚ ማለት ጣይ ማለት ነው። ሆቴ ሂና ሆቴ ሂና ሆቴ ሂና ማለት እሺ፣ ሆቴ ሂና ማለት እዚህ አድርጊው ማለት ነው። የሆነ ነገር ሆቴ ሂና ስትልሽ ምን ማለቷ ነው? እዚህ አድርጊው ማለቷ ነው። እሺ፣ ጂቢ ሂና ጂቢ ሂና ካለችሽ ደግሞ ጂቢ ሂና ካሉ አረቦች ምን ማለታቸው ነው? እዚህ አርጊው ወይንም እዚህ አምጪው ማለቷ ነው። ጂቢ ሂና ማለት እዚህ አርጊው ወይንም እዚህ አምጪው ማለት ነው። ሁናከ ውዴ ሁናከ ውዴ ሁናከ ውዴ ማለት ውዶች እዛ አድርሺ ማለታቸው ነው። የሆነ ነገር ሁናከ ውዴ ይሉሻል፣ የሆነ እየጠቀሱ ማለት ነው ወዴት እንደምታደርሺ። ሁናከ ውዴ ሲሉ ምን ማለታቸው ነው? እዛ ጋር አድርሺ ማለታቸው ነው። ጠይብ ደውሬ 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 ማለት ፈልጊ ማለት ነው። ደውሪ ይስሉ አረቦች ደውሪ ደውሪ ይላሉ። የሆነ ነገር እኔ በአብዛኛው ካልሲ ነው የሚጠፋኝና ቤት ውስጥ አንድ እግር ካልሲ ይጠፋኛል፣ አንድ እግር ይገኛል። እሱ ፍለጋ ላይ ብዙ ጊዜ ቆያለሁ ማለት ነው። እና ደውሪ ደውሪ ማለታቸው ፈልጊ ማለት ነው። ጠይብ እጥላይ 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 ማለት ውዶችዬ እጥላይ ማለት ውጪ ማለት ነው። እጥላይ ስሉ አረቦች ውጪ ወይንም እኩርጂ ማለትም ይቻላል። እድኩሊ 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 ማለት ደግሞ ግቢ ማለት ነው። ከውጭም ይሁን ተመታች ግቢ ግቢ ይሉሻል ማለታቸው። እድኩሊ እድኩሊ ሲሉ ማለታቸው ነው ግቢ ግቢ እንደማለታቸው ነው። የተረዳችሁ ነው ብዬ ተስፋ አደርጋለሁ ወዶች። ሩሂ 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 ካሉ ደግሞ ሂጂ ማለታቸው ነው። ወደ ሆነ ቦታ ሂጂ ማለት ሲፈልጉ ሩሂ ይላሉ አረቦች። ያው እንግዲህ ወደ ታዘዝንበት መሄድ ነው። ምን ይባላል ይሄ? ጠይብ እርክብ 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 ማለት እርክብ ማለት ጋልቢ ወይንም የሆነ ነገር ውጪ ወይንም ለምሳሌ መኪና ይሁን ምንም ይሁን ግቢ እርክቢ ያኔ ጋልቢ እንደማለት ነው። ፈረስ ምን መኪና እርክብ ይላሉ። ስለዚህ ጋልቢ እንደማለት ነው፣ ውጪ እንደማለት ነው። ሱራ እምሺ ሱራ እምሺ ሱራ እምሺ ማለት ደግሞ ቶሎ ሂጂ ማለታቸው ነው። ሱራ እምሺ ሱራ ሱራ እምሺ ሲሉ
ምን ማለታቸው ነው? ቶሎ ቶሎ ሂጂ ማለታቸው። ናሚ 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 ካሉ ደግሞ አረቦች ምን ማለታቸው ነው? ተኝ ተኝ ማለት ነው። ይሄ ቪዲዮ እንግዲህ በአብዛኛው ለአዲሶች በጣም ነው የሚጠቅማችሁ። በጣም በጣም ተከታተሉት ማለት ነው። ሰብስክራይብ እያደረጋችሁ ተከታተሉት፣ ይጠቅማችኋል ማለት ነው። ናሚ ማለት ተኝ ማለት ብለናል። ጠይብ ጉሚ 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 ማለት ደግሞ ተነሺ። ጉሚ ማለት ተነሺ ማለት ነው። ከተኛሽበት የሚሆን ቁጭ ካልሽበት የሚሆን በቃ ጉሚ ሲሉ መነሳት ነው። ተነሺ ተነሺ ማለታቸው ነው። ጀሀዚ 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 ማለት ውዶች አዘጋጂ ማለታቸው ነው። የሆነ ነገር ጀሀዚ ሱራ ይላሉ። አንዳንድ ጊዜ ምግብ ሰሪም ከሆንሽ ጀሀዚ ሱራ ይላሉ ማለታቸው በጊዜ አዘጋጂ ማለታቸው ነው። በአጠቃላይ ጀሀዚ ማለት አዘጋጂ እንደማለት ነው ውዶች። ጠይብ ገስሊ 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 ማለት እጠቢ። ገስሊ ማለት እጠቢ ማለት ነው። የሆነ እቃም ይሁን ልብስም ይሁን ምንም እጠቢ ገስሊ ይላሉ። አጠቃላይ እጠቢ ማለት ነው ገስሊ ማለት። ክዊ ክዊ መላብስ ክዊ መላብስ ሲሉ ክዊ መላብስ ማለት ልብስ ተኩሺ ማለታቸው ነው። ክዊ መላብስ ሲሉ አረቦች ማለታቸው ነው? ልብስ ተኩሺ ማለታቸው ነው። እንግዲህ ዋና ዋናውን እንደ ጀማሪ ዋና ዋናው እየላችሁ መጥቻለሁ። ከወደዳችሁ ላይክ አድርጉ። በጣም ይጠቅመኛል። ላይክ ስታደርጉ ብዙ ሰው ጋር ይደርሳል ማለት ነው። እሺ ኩሊ አክል ኩሊ አክል ኩሊ አክል ማለት ውዶች ምግብ ብይ ማለታቸው ነው። ኩሊ አክል ሲሉ ምግብ ብይ ማለታቸው ነው። ስድብ እንዳይመስላችሁ። እጅሪስ እጅሪ እጅሪ ሲሉ እጅሪ ማለት ቶሎ በይ ቶሎ እንደማለት ነው። እጅሪ ሱራ ታሉ ደግሞ ቶሎ በይ ቶሎ እንደማለታቸው ነው። ዞሮ እጅሪ ማለት ቶሎ አፍጥኒው እንደማለት ነው በሌላ አገላለጽ። አለጡል 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 ማለት ውዶች አለጡል ማለት ቀጥታ አለጡል ማለት ቀጥታ ማለት ነው። በቃ አለጡል ማለት ቀጥታ ማለት ነው። ቀጥ ያለ ነገር አለጡል ቀጥታ። ጠይብ ጀዲዳ ጀዲዳ ማለት ጀዲዳ ማለት አዲስ ማለት ነው። አሁን ለምሳሌ አዲስ ልብስ፣ አዲስ ጫማ፣ አዲስ እቃ የሚሆን ምንም የሆነ ነገር ሲገዛ ምንድን ነው የሚባለው? እሱ ጀዲድ ነው የሚባለው። በቃ አዲስ ተገበያ የመጣ ነገር አዲስ ነው። በቃ ያልተጠቀምንበት ያልተነካካ። ቀዲም 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 ማለት ደግሞ በተቃራኒው የቆየ ያኔ ተጠቅምንበት ያለቀ የቆየ ማለት ነው። ቀዲም ማለት የበፊቱ ተቃራኒ የቆየ ወይንም የበፊቱ ማለት እንችላለን። ቀዲም ማለት ማለት ነው። ኦኬ ከማን 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 ማለት ከማን ማለት አሁንም ማለት ነው። የሆነ ነገር ሰጥሻቸው የሚበላ ነገር ለምሳሌ ካለቀባቸው እና መጨመር ተፈለጉ ከማን ይላሉ። ባሪድ 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 ማለት ቀዝቃዛ ማለት ነው። የሆነ ፍሪጅ ገብቶ የቀዘቀዘ ነገር ምንድን ነው የሚባለው? ባሪድ ነው የሚባለው ቀዝቃዛ። ሀር 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 የሚባል ደግሞ ትኩስ ነው። ሀር ማለት ትኩስ ማለት ነው። ትኩስ ነገር ደግሞ እንግዲህ እንደሚታወቀው አዲስ ተሰርቶ ወይንም ከፀሐይ ውስጥ የገባ ወይንም አዲስ የሚበላ አዲስ የተሰራ ትኩስ ነገር፣ ሁሉም ነገር ትኩስ ነው። ሳት ሁሉም የሚተኩስ ነገር ሀር ይባላል። ሰጊር 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 ማለት ደግሞ ውዶች ትንሽ ማለት ነው። ሰጊር ማለት ትንሽዬ ማለት ነው። ጠይብ ለምሳሌ ሀዘ ሰጊር ይላሉ። እቺ ትንሽ ናት እንደማለት ነው። ከቢር 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 ማለት ትልቅ ማለት ነው። ከቢር ማለት ትልቅ ማለት ነው። ጠይብ ለዛሬ እየላችሁ መጣው ቪዲዮ ይሄን ይመስል ነበር።
ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱ ውዶች።